በምንም አይነት መንገድ ወደ ኋላ እንደማትይና እንደ አለመጫወትም እንደማትይ ቦዲ ፊዚካል ግዴታ እኔ እግዚአብሔር የተመሰገነ ይሁን ደህና ከሆንኩኝ ምንም ወደ ኋላ ምንበት ምክንያት አይኖርም። የእሑዴን ፈጣሪ ነው የሚያውቀው። ፈጣሪ በደህና ውዬ ልደር ለእሑድ ልድረስ። ከዛ በኋላ ችግር የለብኝም። እኔ በመሀል ብትወልጂ አሃ ወልጄ ግን እንድጫወትም ትጠብቃለህ? ኧረ ወይኔ ጉዴ! ያው ቃል ነው እውነት መዞን ተጫዋች ነህ። በጣም ነው እንዴ መሸነፍ የምትወደው? አይዞህ ለመሸነፍ ብዙ እንደዚህ አትጓጓ። ለማንኛውም እንደሚመስል ዶክተሩ ነገረኝ። የት አግኝቶክ? የሚያገኘው እኔን በስልክ አወራሁ። አታስመስላ። እውነቴን ምሬ ነው። ነው እንኳን ደስ አለ። ችግሩ ባህሪው ነው የሚመስለው። በመልክ አንተም ቢመስልም አልተወለደም እኮ ገና። ስለ መልኩ ራሱ ለማውራት ድፍረቱ ከየት አመጣው? እኔ ስለደገምኩኝ ደግሞ ደስ ይለኛል። ወንድ ልጅ ራሱ ሲደግም ደስ ይላል። እንኳን ሲጀመር አልተወለደም። አንተን ይምሰል ማንም አያውቅም። አንደኛ፣ ሁለተኛ ደግሞ እኔን ነው የሚመስለው። በቃ ወሬ አታብዛ። እኔን ነው የሚመስለው። እሺ ስሚኝ፣ እንዴት ነው ያደረግሽው? ምን እንዴት ነው ያደረግሽው? ይኸው እንደዚህ እንደምታየው አፈርሽ ማለት አፍረሽ ነው? አፍረሽ ነው አይደለም፣ ሌላው የለም። አሁን አታስቀይስ። በነገር ላይ ልጄ እንደኔ ጸባይኛ ነው፣ በጣም ጨዋ ነው፣ ደግሞ አይናፋር ነው ምናምን። ወንድ መሆኑ ደስ ይላል። አዎ፣ በነገር ላይ ወንድ ልጅ ለእናቱ መከታ ነው። ታውቃለህ? ይሄን ሴት ልጅ ለእናቷ ለአባቷ ታደላለች ይባላል ብዙ ጊዜ እና ፈጣሪ አውቆ ነው መሰለኝ እኔ ሴት ልጅ ስለው እሱ ወንድ ልጅ ሰጠኝና አረፍ። ያው ከኔ በላይ ስለኔ የሚያቅስ አይደለ መከታም ሆነ ግን ሰጠኝ እልሃለሁ። በፊት ግን ሴት እንደምትፈልግ ነበር የምትፈልጊው? አዎ፣ ታዲያ አሁን ሴት አትጠኝምና ወንድ አልፈልግም እንድለው ነው? አይ እንደዛ ነው። ዋው ብዙ ጊዜ እንደዛ ነው። ሴት ልጅ ምናምን ይላልሁ እና ለብዙ ሰው በነገር ላይ ሴት ልጅ ነው የምትወዱ ምናምን ብዬ ተመኝቼ ሴት የሚወዱ ልጆች ብዙ ናቸው። እኔ ግን ሴት ነኝ ያለ ነው ወንድ ሰጠኝ። ከኔ በላይ ፈጣሪ ስለሚያውቅ ወንድ ሰጠኝ መከታ እንዲሆነ ማለት ነው። ግን በእኔ ወንድ ልጅ ያላት እናት ትከበርም የለ ማን አባቱ የጠየኩሽ መልሽልኝ። መለስኩልህ እኮ ከኔ ባታረጊ ከማን ታረጊ ነበር? ሰውዬ ሌላ ወሬ አታወራል። እዚህ ጋር አታወራሽ ነው ያማል። ምን አጠፋው? አይ እኔ ጥያቄ መጠየቅ አይቻልም? አይቻልም። አይቻልም። መልሽልኝ እኮ መልሽልኝ። ምን ልመልስልህ? አሁን የጠየኩሽ ምንድን ነው የጠየኩኝ? ግልጽ አማርኛ እኮ ድገማው። ግልጽ ከሆነ ድገማው። ምንድን ነው የጠየኩኝ? እሺ ይላክሽ ለማንኛውም ችግር የለውም። ምን ነው ፈራ? መደጋገም ተገቢ አይደለም። አርፈህ ተቀመጥ። አልፈልግም። ምን ትከራለህ? ደህና ነህ? እንዴት ነህ? ጨጓራህ ይፈጫል። ምን ልፈልግ? እኔነት ሁሉ ደህና ነው። እኔ ደህና ነኝ። አይ የጠየኩሽን መልሽልኝ። ለምን ማለት ነው?
የት ነው የምትወስደኝ? እኔ ያለው አልፈልግም። አርፈህ ቁጭ በል እንዴ። ኦሆ ምን ነው ለምን ምን አልፈልግም። እረፍት ያስፈልገኛል። እረፍት ላደርግ ነው አሁን አንተ ጌም እንጫወት ብለህ ስላልከኝ እንጂ እኔ ጋር ብትመጪ እረፍት ናታሻለሁ እንዴ? ምንድን ነው የሚያምሩ? ምንድን ነው የጠጣው? እና ታዲያ ከተለየሽ አልተስማማሽ ብዙ ነገር የጎደለብሽ አይነት ስሜት ነው። አይምሰልም ከዚህ በላይ ሙዚቃ አጋብሽ ሙዚቃ አጋብሽ ሙዚቃ መጋበዝ ትችላለህ እንዴ? ማለት አይ ትችላለህ ወይ ጥያቄ ነው። ኦኬ ጋብዥሽ እንደማላውቅ ነው እያወራሽ አይ ግን ሳይል ትችላለህ መስላለኝ ለዛ ነው ዝም ብዬ ሳይል ትችላለህ መስላለኝ ለዛ ነው። እኔ ለግላንች ሁሌም እያስመሰልኩ ነው ምንም አላልኩም። አስመሳይ ነህ አላልኩም እኮ አልወጣኝም ፓርቲ ኖ ከነገርሽ እየተረዳ ያለሁት ነገር ሪልም ባወራሽ ለዛ ነው። እሺ ነው ታውስ ምን አላታውሽም? ለምን ማስታወስ ነው? ተረሳሁት። በግድ ማስታወስ አለብኝ ማስታወስ አለብኝ አይደለም። ለማም ፓፓ ነገሮችን ማሳሰር እንዳለ በዚህ አጋጣሚ ነገሮችን መርሳት ጥሩ እንዳልሆነ እንደዛ ነው። እሺ ያው አውቀሽ ተንሸሽቶ ነገሮች አውቄ ነው እኔ ጃምቻሙ ምንም ስለሌለበት ወይ ይችላል አይታወቅም። አሬ እንደታረሽ አረፈሽ ሜቢ እንደዚህ ስላየሁት ይሆናል እንደዚህ ስላየሁት ሊሆን ይችላል አይታወቅም። እኔ ግን ቁም ነገር ነበር እያወራሁሽ ነበር። ለማንኛውም ተመራሪ ቁም ነገር እሺ ቁም ነገሩን ሌላ ቀን እናወራለን። ቴንክ ዩ ስለነበረን ጊዜ አመሰግናለሁ።